ሰላም ሰላም ውድ ሀገሬ ልጆች ኢትዮጵያውያን በሙሉ እንዴት ናችሁ? ደህና ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እናንተ ጋርም ሁሉ ሰላም፣ ሁሉ መልካም እንደሆነ ተስፋ አደርጋለሁ። እንግዲህ ዛሬም በሌላ ቪዲዮ ተመልሼ መጥቻለሁ። ቻሌንጅ ላይ ነበረን። ሰሞኑ በፀጉር በኩል አልመጣሁም፣ ትንሽ አልተመቸኝም። እንግዲህ ቻሌንጃችን እንደቀጠለ ነው። እኔ ያው ቤት ውስጥ ሁሌም እጠቀማለሁኝ፣ ወደ ዩቲዩብ ባላመጣም ማለት ነው። ቤት ውስጥ ሁሌም እጠቀማለሁ። እንግዲህ ዛሬ ደግሞ በሌላ ቪዲዮ ተመልሼ መጥቻለሁ። የዛሬ ቻሌንጃችን እንግዲህ የምናደርገው ሩዝ፣ ቁርንፉድ እና የሮዝመሪን ቅጠል ነው። ሰሞኑን እንግዲህ በሽንኩርት ነው አብዛኛው ጊዜ ስሰራ የነበረው። አሁን ደግሞ በሩዝና በቁርንፉድ እንዲሁም ደግሞ በሮዝመሪ ማድረግ ደግሞ እሰራለሁ። እንግዲህ እንደምታዩት ሩዝን አጥቤ ቁርንፉዴንም ለቅሜ ምናምን እንዲሁም ደግሞ የሮዝመሪኑ ቅጠልም አጥቤ አስተካክዬ በክዳን ባለው እቃ አደርጋለሁ ማለት ነው። ንፋስ የማያስገባ ማለት ነው። ንፋስ በማያስገባ እቃ ቁጭ አድርጌ ከዛ በኋላ የሞቀ ውሃ እጨምርበታለሁ ማለት ነው። የሞቀ ውሃ ከጨመርኩ በኋላ ከድኜ ለ24 ሰዓት አቆያለሁ ማለት ነው። በደንብ ጥርት ያለ መሆን አለበት ማለት በንጽህና መሰራት አለበት። በቆዳችን ላይ የምናደርገው በፀጉራችን ላይ ይሁን እንዲሁም ደግሞ ለፊታችን ላይ የምንጠቀመው ነገሮችን በደንብ በንጽህና መጠቀም አለብን። ምክንያቱም ጥቅም እንዳለው ሁሉ ጉዳትም ሊኖረው ስለሚችል ማለት ነው። ሀገሬ ልጆች ከ24 ሰዓት በኋላ ከለሩ እንደ ሻይ ግን እንደ ሻይም አይደለም ማለት እንደ ሻይም ብዙ ቀላ አይልም፣ ግን ብቻ የሆነ እንደዚህ አይነት ከለር ሻይ ነው የሚመስለው፣ ቀጠን ያለ ሻይ ማለት ነው። እንደዚህ ሆኖልኝ ዝግጁ ሆኖልኛል ማለት ነው። ከዛ ወደ ስፕሬ አድርጌ እጠቀማለሁ ማለት ነው። እንግዲህ ቁርንፉድ ፀጉር የማብዛት በጣም ለስላሳ ፀጉር ካለን ደግሞ የማጠንከር ባህሪ አለው። ይሄ በደንብ ልፍስፍስ ያለ ፀጉር አለ አይደል? የማጠንከር ባህሪ፣ የማሳደግ፣ የማፋፋት፣ ከለሩን የማሳመር ጥቁር ነው የሚያደርገው እና ሮዝመሪን ምንድነው ቁርንፉድ በጣም ጥቅም ያለው ነገር ነው ማለት ነው። ሮዝም እንግዲህ ፀጉሩ በማሳደግ በማፋፋት እንዲሁም ደግሞ ቁመት ራሱ በአጭር ጊዜ ውስጥ እንዲጨምር ያደርጋል። ሮዝመሪኑ እንግዲህ ብዙ ጊዜ እናገራለሁ። ሮዝመሪኑ ብዙ ሰዎች ሽበት ያወጣል ምናምን ይባላል፣ ግን እኔ በጣም ነው የጠቀመኝ ማለት ነው። በጣም ከጠቀሙኝ ነገሮች ወይ ደግሞ ለውጥ ካመጡልኝ ነገሮች አንዱና ዋነኛው የሮዝመሪኑ ቅጠል ማለት ነው። ስለዚህ ሶስቱን አንድ ላይ አድርገን ስንጠቀም ደግሞ ሶስት አይነት ጥቅሞችን እናገኛለን ማለት ነው። ቆዳችን ላይ ምንም አይነት ፉርፉር እንዳይኖር፣ ደግሞ የሚበጣጠስ ፀጉር፣ የሚነቃቀል ፀጉር እንዳይኖር፣ ፊቱ ፀጉራችን ብዙ ጊዜ ይጎዳል። ብዙ ጊዜ ጠበቅ ያለ ሹሩባ ስንሰራ እንዲሁም ደግሞ ተሰርተን ስንቆይ ሹሩባ ለረጅም ጊዜ ሲቆይ ጥሩ አይደለም። ስለዚህ እንደዚህ ሲቆይ አንዳንዶቹ ደግሞ ሻሽ የሚያስሩ እህቶቻችን አሉ። ፀጉራችን ወደ ላይ ወደ ኋላ ይሸሻል እና እነዛ ነገሮችን ፀጉራችን ወደ ኋላ እንዳይሸሽ አዳዲስ ፀጉሮች እንዲበቅሉ፣ የበቅሉ ደግሞ እንዲጠነክሩ፣ የጠነከሩ ደግሞ ቁመት እንዲጨምሩ፣ የሳሳ ፀጉር ካለ ደግሞ ብዛት እንዲጨምር እና ብቻ በአጭር አማርኛ የፈጠነና አሪፍ የሆነ የፀጉር እድገትን የሚያመጣ ውህድ ነው። ወይ ደግሞ አሁን ይሄ ስፕሬይ የምጠቀመው የብዙ ነገር ችግሮች መፍትሄ የሚሆን ነገር ነው ልላችሁ ፈልጌ ነው። እንግዲህ እንደምታዩት እኔ ተቀባሁ በኋላ መሳጅ አደርጋለሁ ማለት ነው። ይሄ የምታዩት ሹሩባ የምሰራው ነው ለአንድ ሳምንት ነው። እስከ አንድ ሳምንት
ቤት ውስጥ የማዘጋጀው እንደዚህ ያሉ ነገሮችን እጠቀማለሁ። ከዛ በኋላ ፈትቼ እታጠባለሁ ማለት ነው። ፈትቼ ያላሳየኋችሁ መጀመሪያ በደንብ እየተጠቀምኩት ያለው ነገሮች በደንብ የሚታይ ለውጥ እስኪያመጣ ሰርፕራይዝ እንድትሆኑ ብዬ ነው። እንግዲህ መጀመሪያ ላይ የነበረ ፀጉሬንም አሳያችኋለሁ። አሁን ደግሞ ያለሁበትን ሁኔታ አሳያችኋለሁ። ፀጉሬ በጣም የተጎዳ ነበረ። በተፈጥሮ ጥሩ ፀጉር ነው የነበረኝ። እንግዲህ ቀለም ሰርም የመሳሰሉት የተለያዩ ስታይሎችን እየተጠቀምኩኝ ፀጉሬን በገዛ እጄ አበላሽቼ ስለነበረ አሁን ደግሞ ወደ ተፈጥሮ ነገር ተመልሼ ቻሌንጅ እያደረኩኝ ፀጉሬን እያሳደግኩ ነው ማለት ነው። እንግዲህ ሳይበዛ ወፈር ወፈር ያለ ሹሩባ መሰራት ጥሩ ነው። ፀጉራችንን ያሳድጋል፣ ደግሞ እንዳይሰባበርም ያደርግልናል ማለት ነው። እንግዲህ የዛሬ ቪዲዮ ይሄንን ይመስላል የሀገሬ ልጆች። ዩቱብ እንግዲህ ሁሌም እንደምላችሁ እገዳ ስለተጣለብኝ ላይክ፣ ሼር እና ሰብስክራይብ ብታረጉልኝ በጣም ደስ ይለኛል። ያው ቅንነት ለራስ ነው አይደል የሚባለው? ቅንነት ለራስ ነው። ብታግዙኝ ብትረዱኝ በጣም ደስ ይለኛል። እንግዲህ ወደ ፀጉሬ ስመጣላችሁ የኔ ፀጉር ጥቅጥቅ ያለ ብዛት አለውና ረዥም ፀጉር ነው የነበረው ማለት ነው። ነገር ግን አንዳንድ ጊዜ ወጣትነት ብዙ ነገር ያስደርጋልና ብዙ ከለሮች የፀጉር ቀለሞችን እየተጠቀምኩኝ ያበላሹት ያንን ፀጉር ለማምጣት ነው አሁን እየተጋው ያለሁት እና የፈለኩበት ቦታ ያ የድሮ ፀጉሬ እስካሁን አላመጣውም፣ ግን ሂደት ላይ ነኝ። ወደዛ እየሄድኩ ነው። ለውጦች አሉት። በጣም ለውጥ እያሳየኝ ነው ፀጉሬ። ስለዚህ የሀገሬ ልጆች እናንተም ብትጠቀሙ በጣም ትጠቀማላችሁ ማለት ነው። ማለት በጣም ለውጥ አለው ማለት ነው። የዛሬ ቪዲዮ ይሄንን ይመስላል። በሚቀጥለው ቪዲዮ ድጋሚ እስከምንገናኝ መልካም ጊዜ ይሁንላችሁ። ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትረሱ። መልካም የአሪፍ ቀን፣ መልካም የፀጉር ማሳደግ ሳምንት ይሁንላችሁ። መልካም ጊዜ። ባይ ባይ።